አንዴ ፕሊስ ሚዩት አድርጌልኝ። ቴንኪዩ። እሺ ጉዳዩ አንድ አይመኒታ ሚሊየነር የሚባል ሚሊየነር አለ ኢትዮጵያ ውስጥ ይኖር የነበረው በሳውዲ አረቢያ ነበረ በፊት። እናም ዩቱብ ላይ እንዲሁም ፌስቡክ ላይ የመዳም ቅመሞችን ይመክራል ይዘክራል ምናምን አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ሶ ቢዝነስ አለኝ ድርጅት ልክት ነው ከኔ ጋር አብራችሁ ኡምረያን ፕሊስ ሚዩት አድርጊ። ሀቡዬ አንድ ነገር ልናገር። የቡና ፍቃድም አውጥቷል። በሱ በተመለከተ ማብራሪያ ቢሰጥ ምን አገባን ታዲያ እኛ ስለ ቡና ፍቃድ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሀዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጡ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና 21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸው ኡምረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር የሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ትርፋማ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ጠራ ነው። እኔ ቪዲዮም ሰራው ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይሆፕ ኔትወርክ ጥሩ ሆኖ ሰምተህናል ብዬ ተስፋ አደርጋለሁ። ከ300 ሺህ እስከ 1 ሚሊዮን ደረሰኝ እጄ ላይ ያለው እንደዛ ነው። 10 ሚሊዮን ተስፍሽ ወይኔ ኔትወርኩ ተቋርጦ ብቻ ሌላም በሌላው ደግሞ ስልክም እያወራሁ አንቺንም እየሰማሁ ነበርና እያወራሁኝ እንትን እናደርጋለን። እንደዚህ የሚያጭበረብሩ እንግዲህ በተለይ በአረብ ሀገር የሚገኙ እህት ወንድሞቻችንን የሚያጭበረብሩ በግልጽ በድፍረት መናገር የምችለው ሌላም አንድ የግሌ ገበሬ የምትባል እህቶቻችንን የበላች አለች። የግማሾቹን ስትመልስ ነበረ፣ እኛም ጫና እያደረግንባት የሙሉ በሙሉ ስላልመለሰች እሷንም እንደዚሁ እንዲህ የሚያደርጉ እንዳሉ ማሳያ ነው። ምንም የህጋዊ ባክግራውንድ ያላቸው አይደሉም። ቆይ አንወይ ልደውልለትና ምላሽ እንሰማለን። እዚህ ኢትዮጵያ ውስጥ ያሉ ካሉ የሚጠየቅበትን ሁኔታ እንፈጥራለን። በእንደዚህ አይነት ሁኔታ ውስጥ እሺ፣ ኢትዮጵያ ውስጥ ያሉትንም እያመለሳለሁ አውሩናል። እሺ፣ ኢትዮጵያ ውስጥ ያሉትንም ስማቸውን፣ ስልካቸውን፣ ደረሰኛቸውን እልክልሃለሁ። እኔን ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላከላችሁ፣ እንዴት ነሽ? እንኳን አዲስ አበባ በሰላም መጣሽ። አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ። እንዴት ነህ? አሁን ላይፍ ላይ ስለአንተ እየተነጋገርን ነው እና ብዬ ቮይስ መለስኩለት።
እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት፣ ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 ነው ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት ጥሩ ነው። እንኳን ደህና ወደ አዲስ አበባ በሰላም ደለተው ብደልተው ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልክ ያሰማችኋል። እንኳን ደህና ወደ አዲስ አበባ በሰላም መጣሽ። ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው ናዝሬት ነበረ አነሳም እያየ ነው ላይቭን ተስፍሽ እያየ ነው ላይቭን እያየ ነው። ለዛ ነው ያላነሳው ነበር። ችግር የለውም። እያየ ከሆነ ተስፋ ይባላለው። በዛውም ይተዋወቀን። ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም አገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪ ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪ ሲሉኝ አይችልም አልኳቸው። ለትንሹ ለትልቁ ያለነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይሄንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውን ተስፍዬ የስራ አድራሻውን የቤት አድራሻውን ፓስፖርት ኮፒ ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9 ሚሊዮን 950 ሺህ ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም እልክልሃለሁ። ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ እነሱ ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን። ተስብዬ ችግር የለውም። እንትን አድርጉልን። ያለውም እንትን ላኪልኝ አንቺ ዋትሳፕ ላይ በዛኛው ስልክ አሁንም ፎርዋርድ አድርግልኝ እንዳይረሳ። እንደሌላው እንትን እንደሞን አይ ኖ ዩ አር ቢዚ አሁን ላኪ። እሺ እሺ እኔ እኮ ቡዳ ነኝ። የሆነ ሰው አንድ ቮይስ ሲልክልኝ ሳልሰማው መጀመሪያ ፎርዋርድ ነው ማድረገው ወደ ሰከንድ ዋትሳፕ። ለዛ ነው እነዛ ሰዎች በሰከንድ ሀሳባቸውን ቀይረው ቢደልቱት እኔ ኦልሬዲ ሰከንድ ፎን ላይ ያለ ገባችሁ። አሁን እሱ ኢሚዲየትሊ ስከፍተው ድልት ሲያደርግብኝ ወደ ሰከንድ ፎን ሄጄ አሰማኋችሁ። እኔ ጋር ቮይስ እንደገባ ነው አውቶማቲካሊ ፎርዋርድ ማድረገው። ደረሰኞቹ ኃይሉ ለምትደውይብኝ ወይ ሀቡ 22 ነን መጨረሻ ላይ 22ኛ ሀምዛ የሚል ልኬልሻለሁ 300 ሺህ ብር አይደለም። የስልክ ነው አይላክሽልኝ። ሀምዛን የስልክ ነው ደረሰኝ አይደለም አይላክሽልኝ። የስልክ ሜሴጅ እሱ ደግሞ ይኸውልሽ፣ እሱ ደግሞ እንደ ትክክለኛ ደረሰኝ አልቆጥሮም። እኔ ለምን አንድ ሰው ስክሪንሾት ካደረገ በኋላ ካንስል ማድረግ ይችላል። ሴንድ ኤንድ ካንስል የሚላለው
አንድ ሰው ስክሪንሻት አድርጎ ሲጨርስ ካንስል ካደረገው ያ አማውንት ወደዛ አካውንት አልሄደም ማለት ነው። ኤፍቲ ነምበር ከሌለው እኔ ደረሰኝ ካልሆነ ተቀባይነት የለውም። ስለዚህ እኔ 21 ነው የደመርኩትም 21 ነው። እጅ ላይ ያለውም ስም ዝርዝርም ደረሰኝም 21 ነው። 21ዳችሁን ወደ ቅልቦች አስተላልፌያለሁ። ከ21ዳችሁ ኢትዮጵያ ውስጥ የሚኖሩትን ስም ዝርዝር ከስልካቸው ጋር በጽሁፍ አስቀምጪልኝ፣ ፎርዋርድ ላርግለት። ኢትዮጵያ ውስጥ የሚኖሩ የኛ ተወካዮች መሆን ይችላሉ ወይስ ትክክለኛ ይችላሉ? ራሳቸው ያሉትንና ተወካይ የሆኑትን ተወካይ የከሌ ተወካይ፣ ለምሳሌ ሀቢባ የኡምረያን ተወካይ፣ እከሌ የከሌ ተወካይ ብለሽ እሺ፣ ግልጽ ያለ ነገር ነው የምፈልገው። በተራ ቁጥር እሺ። ባለ ጉዳይ ሲሆን እራሱ እያልሽ፣ ተወካይ ሲሆን አቡ አቤት። ምናልባት እዛ አክሲዮን ሼር ሆልደር የሆኑ እህት ወንድሞች እዚህ ካሉ አሉ። ሼር ሆልደር ሲሆኑ ፍቃድ እንዳለው አክሲዮን ማቋቋም እንደሚችል ምናምን ነገር ፍቃድ ተሰጥቶት ያንን ፍቃድ ምናምን ያሳያቸው ነገር አለ። ምናልባት ይሄው አንቺ አይደለሽም፣ አንቺ ሼር ሆልደር አይደለሽም፣ የለሽም ስምሽ እዚህ ላይ። እህቱ ናት። እህቱ ትመልስ። አንቺ ሚውት አድርጊ። ቅድም አትበይታ። እህቱ አለች እኮ እህቱ የእናቱ ልጅ አለች። እሷ ምን ከሳሽ ነው ልቀጥ ተጣልተዋል ማለት እሷ አለች እዛ ላይ እንትኑ ላይ ፒኤልሲው ላይ ስሟ አለ መስራች ተብላ 4 ናቸው ስማቸው ያለው። አንደኛ አይመኒታ፣ ሁለተኛ ባለቤቱ፣ ሶስተኛ እህቱ የእናቱ ልጅ፣ አራተኛ የእሷ ባለቤት። እህቱና ባለቤቷ እዚህ ጋር አሉ ገስት ላይ እኮ። እስቲ ትንገረን። እሺ ታሃኒ ወይ አንቺ ወይ ባለቤትሽ ለቅልቦች የጠየቀውን ጥያቄ አስረዱት ፕሊስ። ምን ነበረ ጥያቄ ወንድሜ? ይቅርታ። አክሲዮን እንዲያቋቁም የተሰጠው ፍቃድ አለ ወይ? የለም። የለም። ላይሰንስ አለው? በፒኤልሲው የወጣ ላይሰንስ የለም። እኛ በነበርን ሰዓት ሲሸጥ የነበረው እኛ በነበርን ሰዓት ምንም አይነት እኛ በነበርን ሰዓት ወንድሜ ምንም ሄሎ ይሰማል? ይሰማል። እኛ በነበርን ሰዓት ምንም የአክሲዮን ሽያጭ የለም፣ ፍቃድም የለም፣ ላይሰንስም የለም። ሰምተካል ተስፍሽ? ኔትወርክ ነው ወይም ስልክ ተደውሎበት ነው? በአንደኛው ስልክ ተቋርጬ ነበረ። አሁን እሰማለሁ። አሁን ንገረው። ሰምተኳል ወይስ ይድገምልክ? አልሰማሁትም። እኛ ምስረታው ፒኤልሲ ፎርም ሲደረግ ብቻ ነው የነበር ነው። ከዛ በኋላ የአክሲዮን ላይሰንስ ያልከውም ሽያጭም ምንም የምናውቀው ነገር የለም። ተስፍሽ ኔትወርክ የሌለበት ቦታ ሆኖ ሊሆን ይችላል። 22ኛው 50 የሚባለው ማለት ነው። ከባንክ ደረሰኙን ማስወጣት ይችላል። ግን ካለሽ ቅርበት አንጻር ከምትሰሪው ያው ካለሽ አብረሽ ከደንበኝነትሽ አንጻር ላይሰንስ ይኖረዋል ተብሎ ስለሚታሰብ ምናምን ስትል ወይ ምናምን ሁለቱም መተዳደሪያውንና መመስረቻውን ኮፒ አድርገሽ ትሰጫቸዋለሽ። ከዛ በኋላ ንግድ ፍቃዱን በመሰለሽ ሰዓት ወይ በዛውም ሊረሳ ይችላል። ይሄ ያው የውስጥ አሰራር ነው እንዳለ። ህጉ ግን የሚያዘው የግድ አታች መደረግ አለበት። ንግድ ፍቃድ አታች መደረግ አለበት። ተስፍሽን አስገቡት ውዶች። አልመጣም ተስፍሽ ፍላወር ላክ ከመጣ አይመኒታ ንጹህ ሰው ከሆንክ ለምን አትገባም? እዚህ ጋር እያየህ ዋትሳፕ ቮይስ ከምደልት ምናምን ለምን አትገባም? ንጹህ ሰው እኮ የትም ቦታ ላይ ገብቶ ራሱን ኤክስፕሌን ያደርጋል።
እንጂ ኮመንት ዘግቶ ቪዲዮ አይሰራም። ያንተ ፎሎ ባክ ያረካቸው ወዳጆችህ ብቻ እንዲኮመንቱ አድርገው ቪዲዮ መስራት ነፃ አውጣህም። ነፃ የሚያወጣክ የእነዚህም ምስኪን አይናችን እያየ ደግሞ የድሃ ብር አይበላም። ችግር የለውም እናመለክታለን። እንደውም ወሪ ቅንቦት ኔትወርክ እምቢ አለ። ኔትወርኩ እምቢ አለው ማለት ነው። ቅልቦች ላይ ብቻ ሊፈረም ነው። ንግድ ፍቃድ ምናምን አላወጣም ነበረ። ከዛ ለእኛ ሳይነግረን ባንክ ሄዶ በራሱ ስም ብቻ አካውንት ከፍቶ እዛ ላይ ምን ይላል የፈረምነው ፒኤልሲ ላይ እሱ ዋና ስራ አስኪያጅ ስለሆነ ብቻውን ባንክ ማንቀሳቀስ ይችላል ይላል። ንግድ ፍቃድ ምናምን የለውም። ነባ ሂሳቡንም ማንቀሳቀስ ይችላል የሚል ማንዴት ተሰጥቶታል ማለት ነው። እዛ ላይ ያለው የኔ ጸደቀው ምክረ ደንቡ ንግድ ሜክሲኮ ምኑ አይደለም። ይሄ የምልህ ውልና ማስረጃ ነው። የንግድ ሚኒስቴርን ነገር ንግድ ሚኒስቴር ይሄድ አይሄድ የምናውቀው ነገር የለም። እሱ ግን እኔ ያልኩ ፒኤልሲውን ፎርም ስናደርግ ነው። ገባህ ወንድሜ? እዛ ሄዳችሁ ነው እናንተ ውልና ማስረጃ ጨለለቅ ህንፃ ላይ ሄዳችሁ እንትን ያደረጋችሁ? አዎ ጨለለቅ ህንፃ። አዎ እዛ ነው ፒኤልሲውን ፎርም ያደረግነው። እሱን ትልክልኛለህ? ለአቡ ላክላትና አቡ ትላክልኝ። አይ ልካለች ሀቢባ። እኔ እንደውም አልነበረኝም። ሀቢባ ወደ እኛ ፎርዋርድ አደረገችው። ለእነሱ ራሱ ላኩላቸው አልነበራቸውም። ተስፍዬ ለአንተም ልኬልሃለሁ ሙሉን። አሁን ስላላየከው ነው ዋትሳፕ ግን አሁን እኔ ላኩልህ ከልጆቹ ስም ዝርዝር በፊት ከደረሰኞቹ በፊት ሙሉን ልኬልሃለሁ። ኦኬ መልካም